የዩኒቨርሲቲ መውጫ ፈተናን እንዴት አለፍኩኝ? በልበ ሙሉነት ነበር ወደ 5 ኪሎ ዩኒቨርሲቲ ስገባ የነበረው መፈተኛችን እዛ ነበርና በልበ ሙሉነት ወይም ኮንፊደንትሊ እንድገባ ያደረገኝ ነገር እነዚህ ሲስተሞች በመጠቀም እንጂ በጣም ስላጠናው በጣም ስለተዘጋጀውና ጎበዝ ተማሪ ስለሆንኩ ብቻ አልነበረም። ግን እነዚህ ነጥቦች በመጠቀም እነዚህ ሲስተሞች በመጠቀም ከዚህ በፊት ያየሁት ልምድ ስለነበረ በሱ ምክንያት ነው በደንብ እንድገባ ያደረገኝ። እነዚህን ሲስተሞች እናንተም ከተጠቀማችሁ ደግሞ በእናንተም አፕላይ ማድረግ ትችላላችሁ። ለውጥ ማምጣትና የዩኒቨርሲቲ ቆይታችሁን ዋጋ ስለሚሰጠው የዲግሪ ወረቀታችሁን እንዴት እንደምታገኙ ነው የምናወራው ማለት ነው። ስለዚህ እንደውም ወደ ዩኒቨርሲቲው ስገባ ያጋጠመኝ አንድ ገጠመኝ ነበርና በጣም ነው የደነገጥኩኝ። ስልክ እንደማይገባ አውቃለሁ፣ ግን በዛ ልክ ይሆናል ብዬ ደግሞ አላሰብኩም ነበር። ጭራሽ ከግቢ ውስጥ ራሱ መግባት አይቻልም እና ደንግጬ ነበር ለተወሰነ። ከዛ በኋላ ምን እንዳደረኩኝ አወራቸዋለሁ። እንደዚህ አይነት አጋጣሚዎች በጣም ብዙ ነበሩ። ሰላም ቤተሰቦች እንዴት ናቸው? ሳምንታችሁ አሪፍ እንደሆነ አስባለሁኝ። የማርኬቲንግ ዲግሪን ዋጋ ስለሚሰጠው ነገር በደንብ እናወራለን። እናንተም ተማሪ ከሆናችሁ ደግሞ የትኛውንም ዲግሪ የምታገኙት በኤግዚት ኤግዛም ስለሆነ ይሄኛውን ነው ዛሬ የምናየው። እንዴት እንደምታልፉ እንዴት ተግባራዊ እንደምታደርጉ እናያለን አብረን። ከነዛ ነጥቦች ውስጥ ወሳኝ የሆነው አንደኛው ምንድነው? ለማስታወስ አታጡ። ብዙ ሰው የሚያጠናው ለማስታወስ ያክል ነው፣ ለመዘጋጀት ወይም ያችን ፈተና ለማለፍ ያክል ስለሚያጠና ሲገባ ይደናበራል። ሲገባ የሆነ ሀፕን ነገር ሲያደርግ ወይም ደግሞ ያልጠበቃቸው ጥያቄዎች ሲመጡ ይደነግጣል። ግን ሙሉ ያለውን ሐሳብ ስለ ትምህርቱ ወይም ያጠናውን ፊልድ የሚመለከት ጀነራል የሆነ ኮንሰፕት እና ዲቴል የሆነ ኮንሰፕት ቢይዝ ግን ማለፍ ይችላል ማለት ነው። ስለዚህ አብዛኛው ሰው ሲያጠና የሚሳሳተው በዚህ መንገድ ነው። ለማጥናት ያክል አታጡ፣ ወይም ደግሞ ያችን ፈተና ለማለፍ ያክል ማጥናት ያለባችሁ ሙሉ ሐሳቡን ለመረዳት የምር ደግሞ በህይወታችሁ ላይ አፕላይ የምታደርጉበት መንገድ እያስባችሁ ከራሳችሁ ጋር አፕላይ ብታደርጉት ትምህርቱ ኢዚ ይሆናል። ቶሎ ለማስታወስ ይቀላችኋል። ከዛ በተለያየ አንግል እንኳን ቢመጣ የመመለስ አቅማችሁ ሰፊ ይሆናል ማለት ነው። ስለዚህ እኔ አንዱ የጠቀመኝ ይሄ ነው። ለማስታወስ ያክል ሳይሆን እያጠናው የነበረው ማርኬቲንግን የምር ለድርጅቴ ስለሚጠቅም፣ የምር ደግሞ እነ ኮካኮላ ምን አደረጉ፣ አይፎን ምን አይነት ስትራቴጂ ነበር እየተጠቀመ የነበረው፣ እነዚህ ነገሮች የምር ነበረ ለመረዳት እያጠናው እየተዘጋጀው የነበረው። ለዛ ለፈተና ብቻ አይደለም የተዘጋጀሁት። እኔ ከዛ በፊት የተዘጋጀሁት ነው የጠቀመኝ። ስለዚህ የተዘጋጀሁበት ሌቭል ምን ነበረ? ለድርጅቴ የሚያስፈልገኝ የማርኬቲንግ ስልጠና እያዘጋጀው ነበረ። ስለዚህ ስለሱ ሳስዘጋጅ እጅግ በጣም ብዙ ነገሮችን ማጥናት ጀምሬ ነበረ። ስለዚህ ምንም አይከብደኝም ለኔ ማለት ነው። ኢቭን የዛን ቀን እንኳን ሳላዘና ብገባ ምንም ያልመሰለኝ ለዛ ነው። ኮንፊደንትሊ እንድገባ ያደረገኝ ነገር ይሄ ነው። ኮንሰፕቱን በደንብ ነው የምረዳው። ያለውን እያንዳንዱ ማርኬቲንግ ምን እንደሆነ በተለያየ አንግል ቢመጣ እንዴት እንደምመልሰው አውቅ ነበር። ለምንድን ነው? እውነተኛ መሬት ላይ ያለው ማርኬቲንግ ስትራቴጂ በደንብ ስለማጠና በደንብ ስለማውቀው በዚህ ምክንያት ኮንፊደንትሊ እንድገባ ወደ መፈተኛ ክፍሉ ረድቶኛል ማለት ነው። አንድ እንኳን ጥርጣሬ የለኝም ነበር እንደማላልፍ። አንድ ጥርጣሬ የለኝም። የሆነ ነገር ቢመጣ እንደማልመልሰው ምናምን አልጠራጠርም። ምክንያቱም የተዘጋጀውበት ሌቭል ከነሱ ከፈተናው ያለፈ ነበር። እንደውም ለራሴ እየነገርኩት የነበረው አንድ ቀን ሲቀረው እንደዚህ እያልኩ ነበር። ፈተናው ሳይሆን አሁን እኔን የሚፈትነኝ እኔን ፈተናውን የምፈትነው እያልኩ ለራሴ ስነግረው ነበር። ለምንድን ነው? የተዘጋጀሁት ከፈተናው በላይ ስለሆነ ነው። ስለዚህ እነዚህ ነገሮች ስትዘጋጁ ለፈተና የትኛውንም ኤግዚት ኤግዛም ላይም ሊሆን ይችላል፣ ለየትኛውም ትምህርት ማድረግ ያለባችሁ ጀነራል ያለውን ሐሳብ ከራሳችሁ ህይወት ጋር እያገናኛችሁት ለመረዳት ነው። ሁለተኛ መረጋጋት ነው። እጅግ በጣም ብዙ ሰዎችን የሚረብሻቸው ነገር ቢሆን ይሄ ነው። ፈተና ላይ ብዙ ሰው ይረበሻል። ትልቁ የሚያጣው ነገር እውቀት ስለሌለው ሳይሆን የሚወድቀው አብዛኛው ተማሪ ስለማይረጋጋ ነው። ብዙ ሰው ፈተና ደረሰ ሲባል ቴንሽን ይሆናል፣ ይደነግጣል። ስለዚህ የሚያውቀው ነገር እንኳን ይጠፋበታል። ለምንድነው አብዛኛው ጎበዝ ተማሪዎች ባለፈው ዓመት ላይ የወደቁት? አብዛኛው የወደቁት ጎበዝ ተማሪዎች ነበሩ። ለምንድነው? አልተረጋጉም። እውቀቱ ስለሌላቸው ሳይሆን መረጋጋት ስላቃታቸው በዛ ምክንያት ነው የወደቁት። ስለዚህ መረጋጋት ከማጥናታችሁ እኩል ደረጃ የሚቀመጥ ነገር ነው ማለት ነው። ስለዚህ ጥያቄውን መረዳት፣ ጊዜ መስጠት፣ ለመኮረጅ አለመሯሯጥ እጅግ በጣም ወሳኝ ነገር ነው። ያጋጠመኝም እያዩአቸውም የነበሩት እነዛ ናቸው። ነርሲንግ ላይ እየተማሩ
የነበሩ ኖርማሊ እዛ ያገኘኋቸው ሰዎች ከኮምፒውተር ላይ ለመኮረጅ ይሞክራሉ። እንዴት ነው ከኮምፒውተር ላይ መኮረጅ የሚቻለው? ከጎኑ ካለው ለመኮረጅ አብዛኛው ሰው ሲሞክር እያየሁኝ ነበር። እንዴት ነው ኮምፒውተር ላይ የሚኮረጀው? ይሄ ማለት ዲስትራክሽን ነው። አይምሮአችሁን ጭራሽ የምታውቋትን እንኳን ኮንፊደንት ሆናችሁ እንዳትመልሱ አይምሮአችሁን እየበታተናችሁ ነው። ስለዚህ እነዚህ ሰዎች እያደረጉ የነበረው ይህን ነው። እያየኋቸው እየገረመኝ ነበረ። እንደውም ወደ ራሴ እየተመለስኩ የራሴን ለመስራት እየሞከርኩ ነበር። እና ምን ያደርጋሉ? ለመኮረጅ ይሞክራሉ፣ ፒሲ ላይ ማለት ነው። ይሄ ማለት ዲስትራክሽን ነው። ጥያቄውን መረዳትና ለጥያቄው ተረጋግቶ መልስ ከመስጠት ይልቅ ሌላ አማራጮችን መሞካከር ሀሳባችሁ እንዲሰረቅና እንዳትረጋጉ ያደርጋችኋል። ስለዚህ ከመግባታችሁ በፊት ወደ ፈተና አይምሯችሁ ላይ መስራት ያለባችሁ ነገር መረጋጋት የሚባለውን ነገር ነው። ኮንፊደንት መሆን። በቃ ይሄ ማውቃት እውቀት አለች፣ ያጠናኋት የተዘጋጀሁበት ነገር አለ፣ ስለዚህ እሱን ነገር መልሰዋለሁ ብሎ ኮንፊደንት መሆን ምንም አይነት ጥያቄ የለውም። መረጋጋትን የመሰለ ነገር የለም ማለት ነው። ስለዚህ የሶስተኛው ሀሳብና ወሳኝ የሆነው ግን እዚህ ላይ ምንድነው? ኮንፊደንስ ነው። ኮንፊደንስ ስንል ሁለት ነገር ያማክላል። አንደኛው ኮንፊደንስ የሚመጣው ከመዘጋጀት ነው። በተዘጋጃችሁት መጠን በዛ ነገር ላይ እንደምትመልሱት እርግጠኛ ትሆናላችሁ። ለዛ ነገር አክንዱት እችላለሁ፣ አደርገዋለሁ የሚል አይነት ስሜት ልባችሁ እንዲሞላ ያደርጋል። ሁለተኛው ደግሞ በጣም ወሳኝ የሆነው በፈጣሪያችሁ መተማመን ነው። አጥንቻለሁ፣ ተዘጋጅቻለሁ የምችለውን ያክል፣ ስለዚህ ፈጣሪ ደግሞ ያግዘኛል ብሎ መረጋጋት እና ኮንፊደንት መሆን እጅግ በጣም ወሳኝ ነገር ነው። ኮንፊደንሳችሁን በዚህ አይነት መንገድ መገንባት ትችላላችሁ። ተዘጋጁ፣ በፈጣሪያችሁ ደግሞ የሰራችሁትን ያክል የተዘጋጃችሁትን ያክል ደግሞ እንድታረጉ አቅም ይሰጣችኋል የሚለውን ኮንፊደንስ መገንባት አስፈላጊ ነው። በጣም ኮንፊደንት የሚሆንኩበት እኔም የረዳኝ ነገር ይሄ ነው። በጣም ተዘጋጅቻለሁ ከዛ ከሚያስፈልገው በላይ፣ ስለዚህ አም ኮንፊደንት አይ ካን ዱ ኢት የሚል አይነት ስሜት ነበረኝ። በጣም ወሳኝ የሆነው ከዚህ በላይ ግን ፈጣሪ አለ። በቃ በየትኛውም ሁኔታ ውስጥ ፈጣሪ አለ፣ የሚያግዘን አለ፣ የሚረዳን ፈጣሪ አለ። ስለዚህ በሱ እጅግ በጣም እተማመን ነበር፣ በራሴ ከምተማመነው በላይ። ስለዚህ የተዘጋጀሁት ነገር አለ፣ ስለዚህ ፈጣሪ ይረዳኛል፣ ያግዘኛል ብዬ ምንም እንዳይመስለኝ ሆኜ እየተዝናናው ነበረ ፈተናውን ስፈተን የነበረው። በዛም ምክንያት ነው ውጤት ለማምጣት እርግጠኛ የሆንኩትኝ፣ ለዛውም ከምጠብቀው በላይ። እና ከዚህ ጋር በተገናኘ ሌላው እጅግ በጣም ማንሳት ያለብን ነገር ምንድነው? ጊዜ አጠቃቀም ነው። ጊዜ የሚሰጣችሁ ለምሳሌ 2 ሰዓት 2 ተኩል ነው የሚሰጠው ለ100 ጥያቄ እና እሱ ጥያቄዎች ስትዘጋጁ እየሰራችሁ እያለ የምትችሉትን ነገር ላይ ፎከስ አድርጉ። እየሰራችሁት ሂዱ። በደንብ ጥያቄውን ተረዱት። ከዛ በኋላ መልሱ፣ እያለፋችሁ ሂዱ። ጊዜው አይበቃችሁም እናንተ ካልፈጠናችሁና ታይሙን እያያችሁት ፍጥነታችሁን መጨመር ይኖርባችኋል። ለምሳሌ እኔ አንዱ ያጋጠመኝ ነገር ልክ አጋጣሚ ከክላስ አንድ ሩም ላይ ገብቼ ስሜ ነበረ ምናምን፣ ግን እዛኛው ክፍል አልነበርም የተመደብኩት፣ ወደ ሌላኛው ክፍል ተሸጋገርኩ። በዛ መሀል ላይ ወደ 30 ደቂቃ የሚሆን አባከንኩኝ ማለት ነው። ልክ ስገባ ሁለተኛውን ከዛው ነው የሚያስቀጥለው ፈተናው ሲቀጥል በቃ ሰዓቱ ሄዷል። ወደ 30 ደቂቃ ሄዶብኛል። ስለዚህ መፍጠን እንዳለብኝ አወቅኩኝ፣ መፍጠን ጀመርኩ። ሰዓቱ በሄደ ቁጥር እኔ እየፈጠንኩ ሲሄድ ሀሳቡን እረዳለሁ፣ አይምሮዬ ላይ መልስ ቶሎ አዘጋጃለሁኝ። ከዛ ጋር የሚገናኝ መልስ ሳገኝ ቶሎ እየመረጥኩ በሰዓቴ አናቱ ላይ እንደውም ወደ 4 ደቂቃ ምናምን ሲቀር ጨረስኩኝ፣ ከባከነው ሰዓት ውጭ ማለት ነው። ስለዚህ እነዚህን 3 ነጥቦች በመረዳት አንደኛው ለማስታወስ ያክል አታጥኑ፣ ሁለተኛው ደግሞ የመረጋጋት ለመኮረጃ ለመሞከር ያለውን ሚሞራይዝ ለማድረግ መሞከር ተረጋግቶ፣ ሶስተኛው ኮንፊደንት መሆን በየትኛውም ፈተና ላይ እንድታልፉ ይረዳችኋል ማለት ነው። እንደዚህ አይነት ሀሳብ ካላችሁ ሼር ላደርጋችሁ ፈልጋለሁ፣ ልናገዛችሁ እንፈልጋለን። መደወል ትችላላችሁ 0976 67 9668 ላይ ደውሉ። ማማከር እንችላለን፣ እናወራችኋለን አብረን። መልካም ሳምንት ይሁንላችሁ። እናመሰግናለን።